ሰላም ሰላም የምሮካ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ ክብሩ ይስፋ። ዛሬ ቆንጆ ማስክ አዘጋጅቼ ተቀብቻለሁ። ውጤቱን አሳያችኋለሁ እየፈታሁኝ እና ቆንጆ ማስክ ነበር። ውጤቱን አሳይቻችሁ ወደ አሰራሩ እንገባለን። በመሀል ደግሞ ስለ ማስኮቹ ጥቅም በደንብ ነግራችሁ ይሆናል። እንዴት ልስልስ እንዳረግኩ ብቻ እዩ። የእንትን የተልባና የጥቁር አዝሙድ የናና ማስክ ነበረ። በጣም ቆንጆ ውጤት አለው። በጣም አሪፍ ነው ያደረገልኝ። በዚህ ጋር ልብሳ እንደምታዩት ቆንጆ ነው ያደረገው። ለመውጣት ስዘጋጅ ይሄን ውጤትማ ታላሳያቸው ብዬ ነው። በጣም ነው አሪፍ ያደረገልኝ። ስለሸከኩኝ የሰብኩሽ አትሳቡት፣ አንድ በአንድ ቢፈታ ነው ጸጉር ጥሩ። ስለማስኩ ደግሞ ዲቴል ውስጥ ላይ አሰራሩን ማሳያችሁ ይሆናል፣ ምነግራችሁ ይሆናል። ሳበጥረው ራሱ እንደዚህ ልስልስ እንዳለ እያችሁ በጣም አሪፍ ነው የሆነው። እንግዲህ እንዲህ ነው ውጤቱ። ጸጉሬ እዚህ ጋር ነው ያለው። ቺና አንስቼ ላሳያችሁ ስላበጠርኩት። እንዲሁ ነው። ወደ አሰራሩ ስናልፍ እንደምታዩት ተልባ አለ፣ እንትን አለ፣ ጥቁር አዝሙድ እና ናና ነው። ይሄንን የተልባ ጄል ማስኩን የምንሰራው በጣም ቆንጆ ለኔ ጸጉር በጣም ይጠቀመኝ፣ የተፈጥሯዊ ጸጉሬን ጥቁር እንዲያደርግ በጣም ይጠቀመኝ ቆንጅዬ ከቆንጆም አልፎ ቆንጅዬ የምለው ማስክ ነው ዛሬ የሰራሁት። እና በዋናነት ተልባን የተጠቀምኩት። ተልባ ለጸጉራችን በጣም አሪፍ ነው። ለተፈጥሯዊ ወዙን ራሱ ቆንጅዬ ያደርግልናል። የተልባ ጄል በጣም አሪፍ ነው። ተልባ ለጸጉራችን ወሳኝ ከሚባሉ ነገሮች አንዱ ሲሆን ለጸጉር እድገት፣ ለስላሴ፣ ውበትና የተጎዳ ጸጉርን ደግሞ ለመጠገን ይጠቅመናል። እንደምታውቁት በዛ ላይ ደግሞ ጸጉራችንን በጣም ይሄ ጥንካሬ እንዲኖረው ተፈጥሯዊ ጥንካሬውን ሞር እንዲያጎለብት ይረዳዋልና ተልባ በውስጡ ፕሮቲን፣ ኦሜጋ 3 ፋቲ አሲድ፣ ፋይበር እና አንቲኦክሲዳንቶች ይይዛልና በጣም ወሳኝ ነው። በሁለተኛነት ደግሞ ናናን ነበር የተጠቀምኩላችሁ። ከፍተኛ መጠን ካሮቲንና አንቲኦክሲዳንትን ይዛል። በዛ ላይ ደግሞ ጸጉር ቅላችንን ጽድት እንዲል ያደርጋል እና ይሄ የማሳከክ ምናምን ነገሮች ሜቢ ካለባችሁ ሞር በደንብ ተጠቀሙት። ባይኖር እንኳን እንዳይኖር ይከላከላል ናና። እና ደግሞ ሽታውን ይሄ አንዳንድ የጥቁር አዝሙድም ምናምን ሽታ ማይወድ ሰው ካለ እሱንም ያጠፋልናል። ጥቁር አዝሙድ ነው በሶስተኛነት የተጠቀምኩት። ጸጉራችንን በጣም ጥቁረቱን እንደምታዩት ስቀባ በጣም ነው ጥቁር እያደረገው፣ የሆነ ቀለም መቀባ ነው የሚመስለውና እጄ ላይ ደግሞ ለስላሴው ተውኝ አልኳችሁ። በጣም ቆንጆ ነው። ያው ስትቀቡ ተጠንቅቃችሁ ተቀቡ። ማለት አሮጌ ቲሸርት ብታረጉ ወይ ማስክ ስትቀቡ የምታረጉትን ፎጣና ኖርማል ከታጠባችሁ በኋላ የምታረጉትን ፎጣ ብትለዩም ቆንጆ ነው። ሻወር ቤት ከተቀባው በኋላ አንዳንድ ያንጠባጠብኩትን እያጸዳው ነበርና እንደ አይነት ሊያጋጥማችሁ ይችላል። ብዙም ያው ሁሌ ስለምቀባ ብዙም አላበላሽም፣ ግን የሆነች ያህል ያው ተንጠባጥቦብኛለች አይቀርም። ያው እንደ አይነት ነገር ስንቀባ ጥንቃቄ ማድረግ አስፈላጊ ነው። ግን በአንድ ጀንበር ደግሞ ለውጥ አያመጣም። ስሩ ፕሮሰስ ነው፣ ጊዜ ይፈልጋል። አንድ ጸጉር ለውጥ ለማሳየት የሚታይ ለውጥ ለማሳየት 3 ወር፣ በደንብ ደግሞ ለውጥ ለማሳየት ቢያንስ 6 ወር ይፈልጋል። እና አብዛኞቻችን ከኔም ጭምር ትግስት የለንም። ያው የመሰልቸት ምናምን አለ። እኔ ግን ጸጉሬ ላይ
አልሰለችም ማለት ለውጡን ስላሳየኝ አልሰለችም። ትጉ ነኝ ለጸጉሬና ቤት ራሱ አሁን ተሰራ ምናምን እንቀባ ስል ከስንት አንዴ ነው የሚቀቡት። ያው ሁሉም ሰው እንትን አይደለም ወይ በአንዴ በሁለቴ ተቀብቶ በቃ ለውጥ አላየውም ምናምን ይላልና ይሄንን ለውጥ ለማየት ደጋግማችሁ ተጠቀሙት። እንደምታዩት ቆንጆ አድርጌ ነው እየተቀባሁት ያለው። ቅስቅስ ይል ነበረ ማለት ተልባውን በትኩሱ አጥልሉት ማለት እንዳያስቸግራችሁ። ከዛ በኋላ ግን ቅዝቅዝ እስኪል ጠብቁት። አቀዝቅዤ ነው የተቀባሁት። ከዛ ቀዝቅዤው ስቀባው እንዴት ደስ እንደሚል በስማ እና እቺ እኔ ያገኘዋትን ጥቅም ብታገኙ ደስ ይለኛል። በዛ ላይ ደግሞ ቀላል ነው እንደምታዩት በጣም በቀላሉ ነው የሰራሁት። ተልባውን እንትኑን ናናውንና ጥቁር አዝሙዱን አንድ ላይ አፈላዋቸው። የምፈልገው ቴክስቸር ሲደርስ አጠለልኩት። ከዛ እንደምታዩት ቀዝቀዝ ካለ በኋላ ነው የተቀባሁት። ያጠለልኩት ግን በትኩሱ ነው። ለምን በትኩሱ ሲሆን ለማጥለል በጣም ቀላል ነው። ከቀዘቀዘ በኋላ ሀስል ይበዛዋል። የሆነ ጨርቅም ሊያስፈልጋችሁ ምናምን ይችላልና በቀላሉ ለማጥለል ትኩሱን አጥልሉት። እንደነገርኳችሁ አትርሱ። ደጋገምሽ እንዳትሉኝ። ሲቀዘቅዝ ተቀቡት። በጣም አሪፍ ነው። እኔ በጣም ነው የወደድኩት። አያምርም? ጸጉሬን እንግዲህ እዩት እንዴት እንዳደረገው። በቃ ዝንፍልፍል ነው ያደረገው። እኔ በጣም ወድጄዋለሁ። ስቀባው ራሱ እያልኩኝ ነበረ እያወራው ነበርና በጣም ደስ ይላል። እንትኑ ለጸጉር የሰጠው ወዙ ቴክስቸሩ ከታጠብኩ በኋላ ቅባት ሳልቀባ ራሱ ቆንጆ ወዝ ነበረውና በጣም ነው የወደድኩት። እናንተም ደግሞ ተጠቅማችሁት አመሰግናለሁ ቆንጆ ነው እንድትሉኝ ፈልጋለሁ። ይሄን ብታረጊበትም አሪፍ ነው የምትሉኝ ከኔ የተሻለ እውቀት ያላችሁም እቀበላለሁ፣ ደስ ይለኛል። እኔ የማቃትን ትንሽ የማቃትን የገባችኝን ነው እያከፈልኳችሁ ያለሁት። እናንተም ደግሞ ሰብስክራይብ ያላረገ ሰብስክራይብ ያድርግ፣ ላይክ አድርጉ፣ በኮመንት ላይ ማስተካከለውን ንገሩኝ፣ እቀበላለሁ። ከዛ በተረፈ እንደምታዩት በጣም ደስ ብሎኝ ነው እየተቀባው የነበርኩትና ማሳጅ ደግሞ በደንብ ማድረግ አትርሱ። በደንብ ማሳጅ አድርጉት። ጸጉራችን ቅባትም ሆነ ማስክ ስንቀባ ማሳጅ ካላደረግ ነው ትርጉም የለውም። በቃ ዩዝለስ ነው፣ ልፋት ነው ትርፉም የሆነውና በደንብ አርጋችሁ ማሳጅ አድርጉት። እኔ ቪዲዮ እንዳይረዝም ብዬ የሆነ ያህል ማሳጅ ሳደርግ እዚህ ጋር አስገብቼላችኋለሁ። ግን ደግሞ እናንተ በደንብ ማሳጅ አድርጉት። ግድ ነው ማሳጅ፣ አለበለዚያ ጥቅሙን ቶሎ ልናገኘው አንችልም። በተረፈ እርግጠኛ ነኝ ይሄን ማስክ ተቀብቶ ማያመሰግነኝ የለም። ቴንኪው ምሩካይ እንደምትሉኝ እርግጠኛ ነኝ። ምክንያቱም ራሴ ላይ ብዙ ጊዜ ተቀብቼው የጠቀመኝ ነገር ነው። እናንተም ታውቁታላችሁ ብዬ አስባለሁ። እኔ በቅርንፉድም በተልባ እንደዚህ ደግሞ ጥቁር አዝሙድም በተልባ እጠቀማለሁ። ማለት ጥቅማቸው በጣም ቆንጆ ነው። ለዛ ነው እና በደንብ ማሳጅ ካረጋችሁ በኋላ እንደዚህ ጥቅልል አድርጋችሁት ፔስታላችሁን እፍን ማድረግ ግድ ነው፣ ስቲም እንዲያረግ። ከዛ እፍን ካረኩ በኋላ ስራ ነበረብኝ፣ ስራዬን ሰራራው። በዛው ሙቀት እንዲያገኝ ብዬ ቦኔታችሁን ወይም ሻሽ ቤት ውስጥ የምታረጉትን ማድረግ አትርሱ። ከዛ በኋላ ራሱ ስቲም ያደርጋል ስንንቀሳቀስ። ከአንድ ሰዓት በኋላ ነበር የታጠብኩት። ውጤቱን ዋው እንዳያችሁት ነው። ቆንጆ ነበር። እያካበድኩ እንዳልሆነ ተጠቅማችሁ ቴንኪዩ እንደምትሉኝ እርግጠኛ ነኝ። በድጋሚ ደግሞ ሰብስክራይብ ያላረገ እያየኝ ያለ ሰው ካለ ሰብስክራይብ አድርጉ እና ስላያችኝ አመሰግናለሁ። እዚህ ድረስ ስላያችኝ ቴንኪዩ በጣም። በሀሳብ ለምትረዱኝ ለምትደግፉኝ ሰዎች በጣም አመሰግናለሁ። እግዚአብሔርን ቢፈቅድና ቢረዳኝ በቀጣይ ቆንጆ ቪዲዮ እመጣለሁ። ሰላም ሁኑ። ቻው።